ቆይ ግን ሁላችንም በዩቲዩብ እና በቲክቶክ የምናውቃቸው ታዋቂ ሰዎች ዋነኛ መተዳደሪያቸው ምን ይመስላችኋል? በየወሩ ከዩቲዩብ በሚያገኙት ገንዘብ ወይስ ደግሞ እናንተ ላይቭ ላይ ከምትሰጧቸው አንዳንድ አበባ? እንደዚህ ከነበረ የምታስቡት በጣም ተሳስታችኋል። የነሱ ዋነኛ የገቢ ምንጫቸው ሶሻል ሚዲያ ማርኬቲንግ ነው። ቆይ ግን ለምንድን ነው ማንም ስለዚህ እያወራ ያለው ነው? አውቃለሁ እኔ ብቻ ነኝ ልነግራችሁ የምችለው። ስለዚህ ዛሬ ልነግራችሁ መጥቻለሁ። ስለዚህ ዛሬ እነዚህ 3 መሰረታዊ ጥያቄዎች ሶሻል ሚዲያ ማርኬቲንግን በተመለከተ እመልስላችኋለሁ። አንደኛ ሶሻል ሚዲያ ማርኬቲንግ ምንድን ነው? ሁለተኛ ያዋጣል ወይስ ውሸት ነው? እና በመጨረሻም ደግሞ እንዴት በቀላሉ ሶሻል ሚዲያ ማርኬቲንግ መጀመር ትችላላችሁ። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ እመኑን በዚህ ቪዲዮ መጨረሻ ላይ ጥሩ ሶሻል ሚዲያ ማርኬተር አደርጋችኋለሁ። ያው ታምኑኛላችሁ አይደል? እሺ መጀመሪያ ሶሻል ሚዲያ ማርኬቲንግ ምንድን? እስቲ አስቡት እናንተ በጣም የምትወዱት ካፌ አለ እንበልና ስሙን አየለ ካፌ እንበለው ለጊዜው። ያ ያየለ ካፌ በጣም በከተማ ውስጥ አሪፍ የተባለውን ቡና ይሸጣል እንበል እና ይሄ በከተማ ውስጥ አሪፍ የተባለውን ቡና ቢሸጥም እንኳን ሰው የማያውቀው ከሆነ መክሰሩ አይቀርም። እዚህ ጋር ነው እንግዲህ ሶሻል ሚዲያ ማርኬቲንግ የሚመጣው። ሶሻል ሚዲያ ማርኬቲንግ ማለት አንድን ድርጅት ወይንም እቃ የተለያዩ ሶሻል ሚዲያዎችን ማለትም እንደ ዩቲዩብ፣ ቲክቶክ፣ ኢንስታግራም ተጠቅመን ማስተዋወቅ ማለት ነው። ለምሳሌ ከዚህ በፊት በቲክቶክ የሆነ ነገር ተለቆ ቫይራል ከወጣ በኋላ የሆኑ ብዙ ሰዎች እየሄዱ ሲገዙና ያን ነገር ሲጠቀሙ አይታችሁ አታውቁ? በጣም ጥሩ፣ አሁን እየገባችሁ ነው ማለት ነው። ነገር ግን ሶሻል ሚዲያ ማርኬቲንግ ዝም ብሎ የተለያዩ ፎቶዎችና ቪዲዮዎችን ሪከርድ ማድረግና መልቀቅ ማለት አይደለም። ከምትሰሩት ስራ ጋር የሚሄድ አውዲየንስን ለይታችሁ ማወቅ መቻል አለባችሁ። ለምሳሌ እናንተ ሻማ የምትሰሩ ከሆነ ያንን ሻማ ሶሻል ሚዲያ ማርኬቲንግ ተጠቅማችሁ ማስተዋወቅና መሸጥ የምትፈልጉ ከሆነ ኤላ ሪቪው ጋር ሄዳችሁ ሻማን አስተዋውቀልኝ ልትሉት አትችሉ። ምክንያቱም ይሄ በጣም ግልጽ የሆነ ስህተት ነው። ኤላ ሪቪው የሚሰራው ከምግብ ጋር የተያያዘ ኮንቴንት ሲሆን የእናንተ ሻማ ደግሞ የሚበላ ነገር አይደለም። አይዲያው እየመጣላችሁ ነው አይደለ? በጣም ጥሩ። እዚህ ጋር አብዛኞቻችሁ እኔ እኮ ማንም አያቀኝም ዩቲዩብ እና ቲክቶክ ብጀምር እንኳን እንዴት ነው ሶሻል ሚዲያ ማርኬተር የሚሆነው ልትሉ ትችላላችሁ። እና ጀምሯ። ማንም ከመሬት ተነስቶ እኮ ነው የጀመረው አይደል እንዴ? ደግሞ እናንተ 100,000 ፎሎወር ኖሯችሁ በጣም ፌመስ ሆናችሁ ለመጀመር አስባችሁ ነበር? ደፋሮች። እዚህ ዓለም ላይ ይኸውላችሁ ምንም ነገር በቀላሉ ማግኘት እንደማይቻል ማወቅ አለባችሁ። ለምሳሌ የኔን የዩቲዩብ ቻናል ተመልከቱት። ቆይ ለምንድን ነው ሰብስክራይብ ማታረጉት? ድንቅ አታርጉት። እስቲ ቻናሌን ደግ ሰብስክራይብ አድርጉ። ወደ ቪዲዮአችን ስንመለስ ሁለተኛው ሶሻል ሚዲያ ላይ ማወቅ ያለባችሁ ነገር ቢኖር የምታስተዋውቁት ነገር በምን አይነት ፎርማት መታወቅ እንዳለበት ማወቅ የግድ ያስፈልጋል። እስቲ እኔንም እንደተለመደው ፈትፈት አድርጌ ላጉርሳችሁ። ለምሳሌ ማስተዋወቅ የፈለጋችሁት የራሳችሁን ፎቶ ቤት ከሆነ የፎቶ ቤቱን ምርጥ የምትሏቸውን ስራዎች በኢንስታግራም ከመልቀቅና ፎቶ ቤቱ ያለበትን ሎኬሽን እና ውስጡን በቪዲዮ ቀርጻችሁ ከመልቀቅ የትኛው በደንብ የፎቶ ቤቱን ያስተዋውቃል? ቆይ ስታስቡት የሚያችሁ ሰዎች የእናንተ ግድግዳና ሎኬሽን ምን ያደርግላችኋል? የምታስተዋውቁት ፎቶ ቤት እስከሆነ ድረስ የእናንተን ስራ ነው እንጂ ማየት የሚፈልጉት ግድግዳችሁን አይደለም። ስለዚህ ምንም ጥያቄ የለውም ውጤታማ መንገድ በኢንስታግራም ፎቶዎችን መልቀቅ ነው። ብዙ ጊዜም አይታችሁ ከሆነ አሁን ላይ እየመጡ ያሉት ቆንጆ ናቸው የሚባሉት ሴቶች በኢንስታግራም ፎቶቸውን የለቀቁ ሲያጥለቀልቁት ልታዩት ትችላላችሁ። ማመን ያለባችሁ ነገር እሱም ሶሻል ሚዲያ ማርኬቲንግ ነው። አሁንስ ገባችሁ አይደል? በጣም ጥሩ። እስካሁን በነገርኳችሁ ነገር ስለ ሶሻል ሚዲያ ማርኬቲንግ ቤዚክ የሚባለውን ነገር አውቃችኋል። ስለዚህ ሁለተኛውን ጥያቄ ከመመለሴ በፊት እስቲ ሰብስክራይብ የምታደርጉበትን 5 ሰከንድ ልስጣችሁ። 1 2 3 4 5 ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። ወደ ሁለተኛው ጥያቄ ደግሞ እንሂድ። ሁለተኛው ጥያቄ ደግሞ ሶሻል ሚዲያ ማርኬቲንግ እውነት ነው ወይስ ውሸት ነው የሚለው ነው። በአጭሩ መልሱ አዎ ነው። ምክንያቱም ደግሞ ላስረዳችሁ። በመጀመሪያ አሁን ጊዜ ሁሉም ቢዝነስ ሶሻል ሚዲያ ማርኬቲንግ የግድ ያስፈልጓል። ሸራተን ሆቴልም ሆነ ለጥ ይበሉ ቁርስ ቤት ሁለቱም እኩል ሶሻል ሚዲያ ያስፈልጋቸዋል። ምናልባት ለጥ ይበሉ ቁርስ ቤትን የማታውቁ ሰዎች ካላችሁ እኛ ሰፈር የሚገኝ አለ የተባለ ቁርስ ቤት እሱን ተውትና ወደ ሐሳባችን ስንመለስ ሸራተንም ሆነ ለጥ ይበሉ ቁርስ ቤት ምርታቸውን የሚያስተዋውቁላቸው ጎበዝ ሶሻል ሚዲያ ማርኬተሮች መፈለጋቸው አይቀርም። ስለዚህ ሶሻል ሚዲያ ማርኬቲንግ አዋጭ ነው ማለት ነው። ሁለተኛው ምክንያት ደግሞ አይታችሁ ከሆነ አላቀም በቅርቡ በወጣ ጥናት አንድ ጥናት እንደሚያሳየው ከሆነ ሶሻል ሚዲያ ማርኬቲንግ አሁን ላይ በጣም በፍጥነት እያደገ ያለ ስራ ነው። ምክንያቱም ደግሞ እኛ በህፃንነታችን ስናያቸው የነበሩት ሰራዊት ፍቅሬና ሙሉ ዓለም የሚሰሩት የቲቪ ማስታወቂያ በሚያሳዝን ሁኔታ እያበቃለት ይገኛል። አሁን ላይ አንድ ምርት በቲቪ ከሚተዋወቀው ይልቅ በሶሻል ሚዲያ የሚተዋወቀው የበለጠ ሰዎች ጋር እንዲደርስ ያደርገዋል። አለቀ። ስለዚህ የትኛው ድርጅት ነው አንድን የተመታ ኮንቴንት ክሬተር አምጥቶ ድርጅቱን እንዳስተዋውቅለት ከማድረግ የበለጠ ኢቢኤስን የሚመርጠው? ያው በጣም ሀብታም ካልሆነ ማለት ነው። ሲጀመር የዛኔ በቲቪ እንደዛ ማስተዋወቅ የተቻለው እኮ በክፍለ ከተማችን ውስጥ አንድ ቲቪ ብቻ ስለነበር ነው። አሁን ግን ስልክ በጣም ከመጎርጎራችን የተነሳ ቲቪ የምናየው ለሁለት ምክንያቶች ሆኗል። አንደኛ በስንቱ ሲጀምር ነው፣
ሁለተኛው ደግሞ ያንን የፈረደበትን የእንግሊዝ ፕሪሚየር ሊግ ለማየት ነው። ሶስተኛውና የመጨረሻው ሶሻል ሚዲያ ማርኬቲንግን አዋጭ ያደረገው ምክንያት ደግሞ ለመጀመር ምንም አይነት መነሻ ስለማያስፈልገው። እንዴት ካላችሁ ሶስተኛውን ጥያቄ ስመልስ የምመጣበት ጉዳይ ስለሆነ አሁን ብዙ ባናወራበት ይሻላል አይመስላችሁ? ሶስተኛውና እስካሁን ከነገርኳችሁ ትንሽ ሰፋ የሚለው ጥያቄ ሶሻል ሚዲያ ማርኬቲንግን እንዴት መጀመር እንችላለን የሚለው ነው። እስቲ አንድ ጥያቄ ልጠይቃችሁ። ሶሻል ሚዲያ ማርኬቲንግን ለመጀመር ምን የሚያስፈልግ ይመስላችኋል? ላፕቶፕ፣ ቢሮ ወይስ ጥሩ ገንዘብ? 3 ሰከንድ ልስጣችሁ እስቲ። መልሱ ስልካችሁ ነው። እጃችሁ ላይ ያለው ስልክ ጀስት ከበቂ በላይ ነው። እጃችሁ ላይ ባለው ስልክ ብቻ አንዲት ሶሻል ሚዲያ ማርኬቲንግ መጀመር እንደምትችሉ በ5 በጣም ቀላል ስቴፖች ከፋፍዬ ላሳያችሁ። አንደኛ፣ ስለ ሶሻል ሚዲያ ማርኬቲንግ ቤዚክ የሚባለውን ኮንሴፕት ማወቅ። ስለ ሶሻል ሚዲያ ማርኬቲንግ መሰረት የሚባሉትን ነገሮች በዚህ ቪዲዮ ራሱ አውቃችኋል ብዬ አስባለሁ። ነገር ግን ሶሻል ሚዲያ ማርኬቲንግ በአንድ ቪዲዮ ብቻ አይታችሁ በዝርዝር ማወቅ የምትችሉት ነገር አይደለም። በደንብ ማወቅ የምትፈልጉ ከሆነ ሌሎች ብዙ የዩቲዩብ ቪዲዮዎች አሉ፣ እነሱን ዲጋውት አድርጉ። ቁጭ አትበል እስቲ፣ አትብዘዝ፣ ስክሮል ማድረግህን አቁም ብሮ። ሁለተኛው ደግሞ መስራት የምትፈልጉትን ፕላትፎርም ምረጡ። ሶሻል ሚዲያ ማርኬቲንግ መስራት የምትፈልጉት በዩቲዩብ ከሆነ ቲክቶክን መጠቀም ያለባችሁ ዩቲዩብ ላይ የሰራችሁት ቪዲዮ እንዲታይ ቆራርጣችሁ ፕሮሞት ለማድረግ ብቻ ነው መሆን ያለበት። ዩቲዩብ ላይ ከመረጣችሁ ፎከሳችሁን በሙሉ ዳይ ወደ ዩቲዩብ አፕ። ሶስተኛ፣ ፕራክቲስ ኦን ዮርሰልፍ። የደንበኞችን ምርት ኃላፊነት ወስዳችሁ ከማስተዋወቃችሁ በፊት የራሳችሁን የሶሻል ሚዲያ አካውንት ክፈቱና ኮንፊደንሳችሁን በተቻላችሁ መጠን አዳብሩ። ለምሳሌ እናንተ ፍላጎት ያላችሁ ምግብ መስራት ላይ ከሆነ የተለያዩ ምግብ ቤቶች ከጓደኞቻችሁ ጋር እየሄዳችሁ ስትበሉ ቅረጹና ፖስት አድርጉት። በነገራችን ላይ ስለ ራሳችሁ ኮንተንትና ስለ ኮንተንት ክሬሽን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ይህንን ኢሞጂ አስቀምጡልኝ፣ በቀጣይ ቪዲዮ የምሰራላችሁ ይሆናል። አራተኛ፣ ኦፈር ስሞል ሰርቪስ። አራተኛው ስቴፕ የሚሆነው ደግሞ በአካባቢያችሁ የሚገኙ ትናንሽ ቢዝነሶችን ኦፈር አድርጓቸው። ምክንያቱም ማሰብ የምትፈልጉትን ቦታ ከመድረሳችሁ በፊት ከትናንሽ ነገሮች መጀመር የግድ ስለሚያስፈልጋችሁ ነው። በትናንሾቹ ቢዝነሶች ቆንጆ አድርጋችሁ ከሰራችሁ ትላልቅ ድርጅቶችንም በቀላሉ ወደ እናንተ መሳባችሁ የማይቀር ነው። እኔም አሁን ተነስቼ ወደ አየለ ቁርስ ቤት እየሄድኩ ነው። ያው በቁርስም ቢሆን ፕሮሞሽን ሰራለታለሁ። አምስተኛ፣ ግሮ ኤንድ ቻርጅ ሞር። የመጨረሻው ስቴፕ የሚሆነው ደግሞ በሶሻል ሚዲያ ማርኬቲንግ ገንዘብ መስራት ከመጀመራችሁ በኋላ የራሳችሁን ማሳደግ እንዳትረሱ። ገንዘብ አትቋጥሩ። እስቲ ኮርስ መውሰድ ካለባችሁ መውሰዱ፣ ብቻ ራሳችሁን አሳድጉ። እንግዲህ ይህ ቪዲዮ ስናጠቃልለው ሶሻል ሚዲያ ማርኬቲንግ በጣም አዋጭ የሆነ ስራ እንደሆነና ጥሩ ገንዘብ እንደሚያስገኝ ካረጋገጥኩላችሁ ምን ትጠብቃላችሁ? ግን ሄዳችሁ ከመጀመራችሁ በፊት ይህንን ቪዲዮ ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁን አድርጋችሁ። እወዳችኋለሁ። ቻው።